ዓመታትን ያሳለፈው የወለጋ የሰላም እጦት አሁንም እንደቀጠለ ነው። ሰሞኑን በተለያዩ በወለጋ ክፍሎች በጊዳ አያና፣ በአንዶዴ ዲቾ፣ በመንደር 3 እና እንደዚሁም በመንደር 22 የክልሉ ገዳ ኮማንዶዎች ከአማራ ፋኖ ኃይሎች ጋር ለሳምንታት የዘለቁ ጦርነቶችን ሲያካሂዱ ቆይተዋል። በወለጋ በተለያዩ አካባቢዎች በአንዶዴ ዲቾ የአማራ ፋኖ ኃይልና የገዳ ኮማንዶዎች ጋራ ጦርነት ከተጀመረ ውሎ ያደረ ቢሆንም የፋኖ ኃይሎች ከጊዳ አያና ወረዳ ወደ ነቀምቴ ከተማ ሲጓዝ የነበረን የሶስት ባንኮችን ጥሬ ገንዘብና በርካታ መሳሪያዎችን አንዶዴ ዲቾ አንበሳ ተራራ የሚባለው አካባቢ ከማረኩት በኋላ የጊዳ አያና ወረዳ ቄሮዎችና እንደዚሁም ገዳ ኮማንዶና የጃልሞሴ ልጆች ሆነው አንዶዴ ዲቾ የሚገኘውን የአማራ ቤቶችን አቃጥለዋል። የጊዳ አያና ቄሮዎች በአንዶዴ የሚገኙ የአማራ ቤቶችን ያቃጠሉ ሲሆን እንዲሁም ደግሞ የገዳ ኮማንዶ በመንደር 3 የሚኖሩ ነዋሪዎችን ከባለፈው እሁድ ዕለት ጀምሮ ውላቸው ያልታወቁ ዜጎችን የገደሉ ሙሉ በሙሉ በሚባል ደረጃ ቤቶችን ማቃጠላቸውም ተዘግቧል። የተረፉ ነዋሪዎችም ወደ አጎራባች አካባቢዎች ተሰድተዋል ነው የተባለው። በሌላ ዜና ከትናንት ጀምሮ ገዳ ኮማንዶ እና የጃልሞሴ ልጆች ሆነው ወደ አንገርጉቴ ከተማ የገቡ ሲሆን አዳሩንም የበርካታ ነጋዴዎች ንብረት ቤት እየተሰበረ መዘረፉንና እንደዚሁም ደግሞ ስልክ እንደዚሁም ደግሞ ከባንክ ላይ ያለን ብርም ወደ በግዳጅ አስተላልፉ በማለትም እንደዚህ እንዲያስገደዱ ነው የተነገረው። የአንገርጉቴ ከተማ የባለ ንብረቶች ዝርፊያና የአማራ ተወላጆች እስራትና ግድያ እንደቀጠለ ነው ይሉናል ከአካባቢው ያደረሱን ምንጮቻችን።